በእርግዝና ጊዜ በወሊድ ጊዜ ከሕፃናት ልጆቻቸው ጋር ያ የሆርሞን ቼንጅ በነበረበት ጊዜ የሚረዳቸው አጥተው ከባባድ ንግግር ተነግሯቸው ለብቻቸው ተጥለው የተቀየሙ ሰዎች ከብዷቸው እዛ ሰዓት ላይ ምክንያቱም አመላቸው ስለሚቀር የሆርሞን ለውጥ ስላለ ከእርግዝናው ጋር የሚመጡ በጣም የባህሪ የፊዚካልና ለውጦች አሉ። በጣም ብዙ ከወሊድ በኋላም ያለ ለውጥ አለ። ያንን መቀበል አይችልም። ወንድ ወልዶ አያውቅም፣ አርግዞ አያውቅም። ስለዚህ በዛ ሰዓት ከባባድ ንግግሮች ተነግረው ብዙ ሴቶች ይቀየማሉ። እዚህ 29 ዓመት ኦልሞስት በዚህ ምክር አገልግሎቴ ልባቸው የተሰበረ ለይቅርታ በጣም ከባድ የሆነባቸው ቆስለው የቀሩ ደምተው የቀሩ አዝነው የቀሩ ለመስተካከል በጣም የከበዳቸው ሰዎች ለምን አይደለም ጸልይላቸዋለሁ እንጂ አሁንም እርግጠኛ የሚሰሙ አዎ ቸርዬ ነው የሚሉት በጣም ብዙ ሰዎች አሉ። ይሄም ለሴት ብቻ አይደለም ወንድም ነው መዘጋጀት ያለበት። የሚስትህን የባህሪ ለውጥ፣ የሚስትህን የፊዚካል ለውጥ፣ የሚስትህን የሆርሞን ለውጥ፣ የሚስትህን የብዙ ነገር ለውጥ ሬዲ መሆን መዘጋጀት አለብህ። ለበሰፊ ሆነ አስሉ በጣም ከባድ ነው። በዛ ውስጥ ብዙ አመል ይወጣል። የማታስተካክሉትን ጥፋት ታጠፋላችሁ። በእርግዝና ሰዓት ሰው ታስቀይማላችሁ። እንዲሁን ስላልሆናችሁ ገብታችሁበት ዋጋ እንዳትከፍሉ የበኩሌን ለመምከር ነው እዚህ ጋር ያለሁት።